ሰላም እንዴት ናችሁ? ሰላም ናችሁ ወይ? ዲያስፖራ የሆናችሁ እንግዲህ እንደተናገረው ዳንኤል ክብረት ሀገር ውስጥ መቀበር የለባችሁ አሉ። እኔ ግን የት እየሄድን ነው? የአሁኑ ትውልድ ብዙ ነገር አበላሽ እንላለን። ለካ ትልልቆች ነው እንደዚህ ነገሩን ሁሉ የሚያበላሻሹት። ሰው እንዲህ ባንዴ ይወርዳል። ስለዚህ የትኛው ዲያስፖራ የትኛው ስደተኛ ነው ከሀገሩ ሀገሬን አልፈልግም ብሎ ወዶ የተሰደደ? ስለቸገረው ነው? ስለጠማው ነው? ቤተሰብ ማስተዳደር ስላልቻለ ነው? ተመልሶ መኖር የሚችለው ከወጣበት ሀገር ነው። እሺ ችግር የለም፣ ዲያስፖራ ሀገሩ ላይ ይቀበር። አንተ ችግር ሲደርስ ሀገር ላይ እርዳታና ልመና የምትሄደው ዲያስፖራ ውጭ ሀገር ለምንድን ነው? እስኪ ዲያስፖራ የለም ይባልና ኢትዮጵያ ባንግሯ ትቁም። የትኛው ኢንካም ነው ኢትዮጵያን ያሉ እናትና አባትና ወንድም የሚያስተዳድረው? ኧረ ተው፣ ኧረ ቀልዱን የሆነ በልክ አድርጉት። እንዲህ የሆነ ችግር ሲመጣ ዲያስፖራን ወርዳ የምትባል የሆነ አደጋ ሲለው ወደ ዲያስፖራውን ወርዳታ የሚባል ጭራሽ ዲያስፖራ ሀገሩ ላይ አይቀበርም ማለት አባቴ ተው ተው፣ ነውር ነው፣ በእውነት ነውር ነው። ሲጀመር እንዲሁ ለዲያስፖራ ሀገር ቤት ሲመጣ ኢንቨስት ሲያደርግ እየመጣ ብዙ ነገር ሲያወጣ ለዲያስፖራ የተደረገ ነገር አለ ሀገር ቤት? የለም። ዲያስፖራ የራሱን ገንዘብ መጣ ለእናቱ ለቤተሰብ ረድቶ የሆነ ነገር አድርጎ ነው የሚመለስ። እዚህ እንዴት ዲያስፖራ አይምጣ ይቁም አይርዳ ይባልና እቺ ሀገር በምንድን ነው የምትንቀሳቀሰው? መጀመሪያ እኔ ምን አይነት ነው እኔ ግራ ገባኝ። አቦካችሁት፣ አሁንም እያቦካችሁት ነው። በዚሁ አጋጣሚ እንደኔ ሀገር ወዳድ የሆናችሁ ዲያስፖራዎች ሀገራችሁ ላይ መኖር የምትፈልጉት ሀገር ውስጥ ገብታችሁ ከተለያየ ዓለም ዳርቻ ሆናችሁ ግራ የተጋባችሁ እንደኔ እኔም ሀገር ቤት ነው የምኖረው። ስለዚህ ኮንታክት እንደራረግ፣ ኮላብሬት እናርግና እኛ ለራሳችን አብረን ተባብረን እንቆም። ይሄ መልእክት ለዲያስፖራዎች ነው።